ቅዱሳን ያላችሁበት ሰላምና ጸጋ ይብዛላችሁ። እኔ ቢሾፕ ተመስገን ነኝ። እንግዲህ ተከታታይ ትምህርቶችን እየተማርን እግዚአብሔር በጣም በብዙ እየባረከን እያስደነቀን እያስገረመን እግዚአብሔር ብዙ ታምራቶችን እያደረገ ነው ያለው። እግዚአብሔር የተባረከ ይሁን። የእግዚአብሔርን ጽድቅ መረዳት ከምለው መጽሐፌ ስለ እግዚአብሔር ጽድቅ መረዳት እየተማርን ነው ያለነው። ዛሬ ደግሞ ክፍል 4ን አብረን እንማራለን ማለት ነው። የእግዚአብሔር መንፈስ እንዲያስተምረን እንጸልያለን። ቅዱስ አባት ሆይ በጌታችን በመድኃኒታችን በጌታ በኢየሱስ ክርስቶስም እናመሰግናለን። ክብርና ምስጋና ታላቅነት ልዕልና ሁሉ ላንተ ይገባል። በኢየሱስ ክርስቶስም ተባረክ። እናመሰግናለን። መንፈስ ቅዱስ አንተ በማይነገር መቃተት በኢየሱስ ክርስቶስም ይህንን ትምህርት ለሚከታተሉ ሁሉ ይሄም የሚያስተምረው ትምህርት እንዲገባቸው እንዲረዱ ከመንፈስ ጋር እንዲዋሃዱ በጌታ በኢየሱስም እጸልያለሁ። ስለ ሁሉ ተመስገን። ያለንን ጊዜ ሁሉ ባርክልን። አሜን። ዛሬ የምንማረው ትምህርት የተቆጠረልን የእግዚአብሔር ጽድቅ በሚል ርዕስ ምናወራ ይሆናል። የተቆጠረልን የእግዚአብሔር ጽድቅ እንግዲህ ያው እንደምናውቀው አንድ ልንረዳ የሚገባው ነገር አለ። በመጀመሪያ በአዳም ምክንያት ሁላችንም ኃጢአት ተቆጥሮብናል። በመጀመሪያ በአዳም ኃጢአት ምክንያት ሁላችንም ኃጢአት ተቆጥሮብናል። አዳም በገነት ውስጥ እግዚአብሔር አትብላ ያላትን ያችን ፍሬ በመብላቱ እኛ በዛን ዘመን በገነት ውስጥ እንኳን ባንኖር፣ ነገር ግን በአዳም ዘር ግንድ ውስጥ በመሆናችን የአዳም ዘር በመሆናችን ሁላችንም የአዳም ኃጢአት ተቆጥሮብናል ማለት ነው። ስለዚህ እኛ ባንኖርም በእርሱ በኩል ያ የሱ ሕይወትን ተካፍለናል ማለት ነው። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ግን በሁለተኛ አዳም ወይንም በክርስቶስ ኢየሱስ በኩል በተመሳሳይ መንገድ እኛ ሰርተን ሳይሆን ክርስቶስ በመስቀል ላይ በሰራው ስራ ጽድቅ ተቆጥሮልናል ማለት ነው። ይህንን አንስተን ዛሬ የምናወራው ከአብርሃም ሕይወት አብርሃምን ምሳሌ አድርገን ሮሜ ምዕራፍ 4ን እንመለከታለን። ጌታ ኢየሱስ የተባረከ ይሁን። ሮሜ ምዕራፍ 4 ቁጥር 1 ላይ እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን። አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለ መገረዝ ተነገረ ወይስ ደግሞ ስለ አለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንዴት ተቆጠረለት? ተገርዞ ሳለ ነው ወይስ ሳይገረዝ ተገርዞስ? አይደለም፣ ሳይገረዝ ነበር እንጂ እያለ ይቀጥላል። ስለዚህ ከዚህ ክፍል ከአብርሃም ሕይወት ለአብርሃም ስለተቆጠረለት ጽድቅ ነው የምናወራው። አብርሃም እንዴት ተቆጠረለት? የእግዚአብሔር ጽድቅ እንዴት ተቆጠረለት ስንል የእግዚአብሔር ጽድቅ የተቆጠረለት መንገድ በሶስት ክፍሎች ከፍለን ማየት እንችላለን። የመጀመሪያው አብርሃም የጸደቀው በእምነት እንጂ በሥራ አይደለም። ሮሜ 4:1-8 ያለውን ስንመለከት እናገኛለን። ሁለተኛ አብርሃም የጸደቀው በጸጋ እንጂ በግዝረት አይደለም። ሮሜ 4:9-17 ያለውን ክፍል
በምንመለከትበት ጊዜ እናገኛለን። ይህንን በደንብ በጥልቀት ማብራራት ፈልጋለሁ። ሞር እንዲገባን ስለፈለኩ በሚገባ እንድንረዳ በሚገባ ሐሳቡ እንዲገባን ከአብርሃም ሕይወት ነው ሮሜ ምዕራፍ 4 ከቁጥር 1 እስከ 25 ያለውን ነው ዛሬ አብረን ምናየው። ጌታ ኢየሱስ የተባረከው። የመጀመሪያው አብርሃም የጸደቀው በእምነት እንጂ በሥራ አይደለም። ሮሜ 4 1 እስከ 8 ያለውን በምንመለከትበት ጊዜ እናገኛለን። አይሁዶች ትልቁ መከራከራቸው አባታችን አብርሃም የጸደቀው የሃይማኖት ሥርዓት የሆነውን ወይም ግርዘትን ፈጽሞ ነው የምን ነው። አብርሃም የጸደቀው በሥራ ነው ስሉ ሐዋርያ ጳውሎስ ዘፍጥረት 15:6 ጠቅሶ አብርሃም የጸደቀው በሥራ ሳይሆን በእምነት ነው። ይኸውም ጽድቅ ተቆጠረለት እንጂ የለውም ነበር። ጽድቅ ተቆጠረለት የተባለለት ለመገረዝ መጀመሪያ ለአብርሃም ምንም ቢሆን የተቆጠረለት ገና ሳይገረዝ በፊት ነው። ጽድቅ የተቆጠረለት እግዚአብሔርን ባመነ ጊዜ ነው። ለአብርሃም ጽድቅ የተቆጠረለት ጳውሎስ ሚነግራቸው መረጃ ይዞ ነው። ምን የሚል መረጃ ይዞ ነው? አብርሃም የጸደቀው በእምነቱ ነው፣ በግርዘት አይደለም፣ ተገርዞ አይደለም እያለ ነው። በሮም ላሉ አማኞች በተለይ ደግሞ ሕግን በጣም በሕግ ለሚመኩ አይሁዶች፣ በግርዘት ለሚመኩ አይሁዶች ጳውሎስ እንደዚህ ብሎ ይናገራቸዋል። አይ አብርሃም የጸደቀው በግርዘት አይደለም፣ ተገርዞ አይደለም። ታዲያስ በምንድን ነው ከተባለ በእምነት ነው። ዘፍጥረት 15:6 ስንመለከት አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። እግዚአብሔር የተባረከ ይሁን እንጂ አብርሃም የለውም ነበር፣ ተቆጥሮለት ነው። ምክንያቱም ሰርቶ አይደለም። አብርሃም ቢሰራ አብርሃም በስራ ያገኘ ጽድቅ ነው ይላል። ነገር ግን አብርሃም ሰርቶ ሳይሆን የለውም ነበር፣ ተቆጠረለት የሚለውን ሐሳብ ጳውሎስ ዘርዘር አድርጎ ይነግራል። ዘፍጥረት 15:5-6 አብርሃምም የእግዚአብሔርን ተስፋ አመነ ተብሎ የተተረጎመው የዕብራይስጡ ቃል አሜን በማለት ምላሽ ሰጠ። ጽድቅ ያ አሜን ብሎ ምላሽ የሰጠው ያ ጽድቅ ሆኖ ተቆጠረለት። ይህ ነው እምነት። እግዚአብሔር የተባረከ ይሁን። ለአብርሃም የተቆጠረለት የጽድቅ ቅደም ተከተልን ስንመለከት አብርሃም መጀመሪያ ጸደቀ፣ ሁለተኛ ተገረዘ፣ በሶስተኛ ደረጃ ደግሞ ስራን ሰራ። ይሄ የአብርሃም የጽድቅ ቅደም ተከተል ነው። ጸደቀ፣ ተገረዘ፣ ከዛም ስራን ሰራ። ከሁሉ አስቀድሞ ጸደቀ ማለት እግዚአብሔርን ስላመነ ጻድቅ ሆነ ይለናል። በጣም የሚገርመው ነገር አብርሃም ብሎ በጣም አባታችን አብርሃም ብሎ ለሚከራከሩ ለአይሁዶች ጳውሎስ ሲናገር ግልጽ በሆነ መንገድ ነው የሚናገረው። አብርሃም የጸደቀው በግርዘት አይደለም። አብርሃም የጸደቀው በእምነቱ ነው እና ከጸደቀ ከ14 ዓመት በኋላ ሳይገረዝ በነበረው እምነት ያገኘው የጽድቅ ማኅተም የሆነው የመገረዝ ምልክት ተቀበለ። ዘፍጥረት 17:25 እስከ 26 ያለውን መመልከት እንችላለን። አብርሃም በእምነት በኩል ጽድቅን ከተቀበለ በኋላ በ14 ዓመቱ ነው። ከ14 ዓመት በኋላ ነው የተገረዘው። የግርዘትን ምልክት የፈጸመው አምኖ ጽድቅን ከተቀበለ ከ14 ዓመት በኋላ የጽድቅ ማኅተም የሆነውን የመገረዝ ምልክት ተቀበለ። ዘፍጥረት 17:25-26ን ስንመለከት እናገኛለን። ከተገረዘም 13 ዓመት ያህል በኋላ ታላቅ ስራውን ሰራ። ስራውን የሰራው ደግሞ ከ13 ዓመት በኋላ የመገረዝን ምልክት የጽድቅ ማኅተም የሆነውን የመገረዝን ምልክት ከተቀበለ ከ14 ዓመት በኋላ እንደገና ደግሞ ታላቅ የሆነውን ስራ ሰራ። 14 ዓመት ሳይሆን 13 ዓመት በኋላ ታላቅ ስራውን ሰራ ማለት ነው። ስለዚህ
አንደኛ የአይሁድ አባት የሆነውን ዳዊትን ማስረጃ አድርጎ ያቀርባል። አሁንም ከአብርሃም ቀጥሎ ደግሞ ታላቅ የሆነ የአይሁድ አባት የሆነውን ዳዊትን ደግሞ ጳውሎስ ለመከራከራነት ያቀርባል። ዳዊት የምናገረው ምንድን ነው? መዝሙር 32 1-2 ያለውን ስንመለከት እግዚአብሔር በደልን የማይቆጥርበት መንፈሱም ሽንገላ የሌለበት ሰው ምስጉን ነው። ቁጥሩ 5 ላይ ድንቅ አረፍተ ነገር እናገኛለን። ኃጢአተኛውን በሚያጸድቅ በእግዚአብሔር ይላል። ኃጢአተኛውን በሚያጸድቅ ሕጉ እኔ ኃጢአተኛውን አላጸድቅምና ይላል። ዘጸአት 23:7 ላይ ሕጉ ምለው ምንድነው? እኔ ኃጢአተኛውን አላጸድቅም ይላል። ሮሜ ደግሞ የምናገረው ምንድነው? ኃጢአተኛውን በሚያጸድቅ በእግዚአብሔር ይላል። ሕጉ ግን ኃጢአተኛውን አላጸድቅም ብሎ ደምድሞ፣ እግዚአብሔር ግን በሚያስደንቅ ሁኔታ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ምን አረግ? ኃጢአተኛውን እግዚአብሔር ለማጽደቅ ሥራ እንደሰራ፣ በክርስቶስ ሥራ እንደሰራ፣ ታላቅ ሥራ እንደሰራ መጽሐፍ ቅዱስ ይናገራል። ሕጉ ግን እንደዛ አይልም። ኃጢአተኛውን እኔ አላጸድቅም፣ እንዶ ኃጢአተኛውን ፈርዳለሁ ነው ምለው። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ስለዚህ መቆጠር ማለት ምን ማለት ነው? ትንሽ ሞር እንዲገባን ያክል እችን አንስቼ ማለት ፈልጋል። ሮሜ 4:3 ላይ ጽድቅ ሆኖ ተቆጠረለት የሚለው ቃል በአንድ ሰው የባንክ ሂሳብ ገንዘብ ሌላ ሰው ማስቀመጥ ማለት ነው። በአንድ ሰው የባንክ ሂሳብ ላይ ሌላ ሰው ማስቀመጥ ማለት ነው። ሰውየው በአካውንቱ ላይ ገንዘብ የለውም፣ ነገር ግን ሌላ ሰው ሲያስቀምጥለት ዲፖስ ሲያደርግለት ተቆጠረለት ማለት ነው። መቆጠር ማለት አንድ ሰው የሌለውን እንዳለ ተደርጎ ሲቆጠር እሱ ነው መቆጠር ይባላል። ሁለተኛው አብርሃም የጸደቀው በጸጋ እንጂ በግርዘት አይደለም። አብርሃም የጸደቀው በጸጋ እንጂ በግርዘት አይደለም። ሮሜ 4:9-17 ያለውን እንመለከታለን። አይሁድ በመገረዝ ሥርዓትና በሕግ ይመኩ ነበር። አንድ አይሁድ በእግዚአብሔር ፊት ጻድቅ ለመሆኑ መገረዝና ሕግን መጠበቅ አለበት። ጳውሎስ በሮሜ 2:12-29 ሕግን በውስጣችን እንድንጠብቅና የልብ መገረዝ እንደሚያስፈልግ በግልጽ አስፍሯል። የጠፋን ኃጢአተኛው ውጫዊ ሥርዓቶች ብቻቸውን በፍጹም ሊያድናቸው አይችልም። አብርሃም ጽድቅ ሆኖ የተቆጠረው ገና ሳይገረዝ ነበር። በአይሁድ እይታ አብርሃም አይዛብ ነበር። የሚገርመው ነገር አብርሃም ቅድም ለማውራት እንደሞከርኩ ሁሉ አብርሃም የጸደቀው በግርዘት አይደለም፣ ወይንም ደግሞ ሕግን በመጠበቅ አይደለም። በጣም የሚገርመው ነገር በአብርሃም ዘመን እኮ ሕግ አልነበረም። ልናስታውስ የሚገባው ነገር ምንድነው? በአብርሃም ጊዜ ሕግ አልነበረም። ሕግ የተሰጠው መቼ ነው? በዘጸአት በሙሴ በኩል ነው ሕግ የተሰጠው። ስለዚህ አብርሃም የነበረው በጸጋ ዘመን ነው። ስለዚህ አብርሃም የጸደቀው ጳውሎስ ለአይሁድ አማኞች ሲናገር አሁን እየነገራቸው ያለው ትምክህት አድርጎ የያዙት ሰው እንዴት ያለ ሕግ ስራ እንዴት ይድናል፣ እንዴት ይጸድቃል ብሎ በጣም እየተከራከሩ ላሉ ለነዚህ ሰዎች ጳውሎስ የሚናገረው ምንድነው? አባታቸው አብርሃም እንኳን የጸደቀው በእምነት ነው፣ በግርዘት አይደለም። ግርዘት የጽድቅ የማየትም ምልክት ነው እንጂ በግርዘት አይደለም እያለ ነው። ማየተም ማለት ምን ማለት ነው ሲባል ማየተም ማለት ጥበቃ ነው። ጥበቃን ያመለክታል። ማየተም ማለት ባለቤትነትን ያመለክታል። ማየተም ማለት የርስት ባለቤትነት። ስለዚህ እግዚአብሔር አምላክ ይህን ማየተም ስል አብርሃም አምኖ ከጸደቀ በኋላ አብርሃም የኔ ነው የሚል ይህን የግርዘትን እንዳደረገ የግርዘትን ስርዓት እንደፈጸመ በ17ኛው ምዕራፍ ላይ ቁጥር 25-26 ያለውን ስንመለከት እግዚአብሔር እንዲገረዝ እንዳዘዘ ራሱ እግዚአብሔር እንዲገረዝ እንዳዘዘው እንመለከታለን። ክብር ለኢየሱስ ይሁን። ይሄ ግን የማይተም የጽድቅ የማይተም ነው እንጂ ራሱን ችሎ ግርዘት ወይንም ደግሞ ስራ ሰው ነፃ እንዲወጣ
እንዲጸድቅ ከኩነኔ ነፃ እንዲሆን አደረገ። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። በሶስተኛ ደረጃ አብርሃም የጸደቀው በሰው ብርታት ሳይሆን በትንሣኤው ኃይል ነው። ሮሜ 4:18 እስከ 25 ያሉ ቁጥሮችን በምንመለከትበት ጊዜ አብርሃም የጸደቀው በሰው ብርታት ሳይሆን በትንሣኤ ኃይል እንደሆነ በሚገባ ያሳየናል። አብርሃም የእምነቱ መሠረት ምንድን ነው ካልን በሶስት ከፍል እንመለከታለን። የእምነቱ መሠረት አብርሃም በምን መሠረት ላይ ሆኖ ነው ያመነው ስንል አብርሃም የእምነቱ መሠረቱ የእግዚአብሔር ዋስትና ነው። ዘፍጥረት 15:1 ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻዬ ነኝ፣ ዋጋዬም እጅግ ታላቅ ነው። አብርሃም ነገሥታቱን ድል ነስቶ ሳለ ዘፍጥረት 14 ተመልሶ ይዋጉት እንደሆነ አስብ ነበር። እግዚአብሔር ግን ተገልጦ እርሱ ጋሻው እንደሆነና የአብርሃም ዋጋ ታላቅ ነው በማለት ዋስትናን ሰጠው። አምላክ በእርሱ ለታመኑ ዋስትናን ይሰጣል። ክብር ለኢየሱስ ይሁን። እግዚአብሔር ዋስትናን ሰጠው። ዘፍጥረት 14ን ስንመለከት የወንድሙ ልጅ የሎጥ ንብረት 5 ነገሥታት መጥቶ በወሰዱት ጊዜ አብርሃምም ሄዶ ተዋግቶ የወንድሙን ልጅ የሎጥን ምርኮ እንዳስመለሰ መጽሐፍ ቅዱስ ይናገራል። ስለዚህ አንድ ስጋትና አንድ ፍርሃት ነበር። ትላንትና ያሸነፋቸው፣ ትላንትና የወጋቸው እነዛ ነገሥታት መልሶ ያጠቁኛል የሚል ስጋትና ፍርሃት ነበር። እግዚአብሔር ግን መጥቶ በዘፍጥረት ምዕራፍ 15 ቁጥር 1 ላይ አንድ ነገር አለ። ምንድነው እግዚአብሔር የተናገረው? አብርሃም ሆይ አትፍራ፣ እኔ ላንተ ጋሻዬ ነኝ፣ ዋጋዬም በእኔ ዘንድ ታላቅ ነው አለ። እግዚአብሔር ዋስትና ሰጠው። ስለዚህ የአብርሃም እምነቱ በእግዚአብሔር ዋስትና ላይ እንደሆነ፣ እግዚአብሔር በገበለት ኪዳን ላይ እንደሆነ መጽሐፍ ቅዱስ ይነግረናል። ዛሬም ቢሆን ለዳንነታችን ዋስትናን የሚሰጥ አምላክ አለ። ለዳንነታችን ይጸድቃል ብሎ ሚተዋን አምላክ አይደለም ያለው። ለዘላለም በምናልፍበት ጎዳና ሁሉ እየደገፈን ስንንገዳገድ እየደገፈን በብዙ የሚረደን አምላክ እስከ ፍጻሜ የሚያርሰን እውነተኛ አምላክ አለን። የዘላለም አምላክ አለን። ኃያል አምላክ አለን። እግዚአብሔር የተባረከ ይሁን። ሁለተኛው የአብርሃም የእምነቱ መሠረት ምንድነው ስንል የአብርሃም የእምነቱ መሠረት እግዚአብሔር የሰጠው የተስፋ ቃል ላይ ነው። እግዚአብሔር በሰጠው ተስፋ ቃል ምን አለ? እግዚአብሔር አብርሃምን እግዚአብሔር እንዲህ አለው፣ አብርሃም ያለ ልጅ እሄዳለሁ ስል እግዚአብሔር እኔ ልጅ ሰጣለሁ፣ ከጉልበት የሚወጣው ይስሐቅ ይወርሳል። ስለዚህ አብርሃም እምነቱ መሠረት ያደረገው በምኑ ላይ ነው ማለት ነው? እግዚአብሔር በገበለት ተስፋ ቃል፣ እግዚአብሔር በገበለት ኪዳን ላይ እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔር የተባረከ ይሁን። እግዚአብሔር ተናግሮ የሚዋሽ አምላክ አይደለም። የተናገረውን የሚፈጽም አምላክ ነው። በኋላም እግዚአብሔር አምላክ በሚያስደንቅ ሁኔታ እግዚአብሔር የገባውን ተስፋ ቃል አንድ በአንድ እግዚአብሔር ለአብርሃም እንደፈጸመለት መጽሐፍ ቅዱሳችን ይነግረናል። የእግዚአብሔርን ተስፋ ቃል አመነ ተብሎ የተተረጎመው የዕብራይስጥ ቃል አሜን ማለት እግዚአብሔር ተስፋን ሰጠ፣ አብርሃምም አሜን በማለት ምላሽ ሰጠ ማለት። የዕብራይስጡ ቃል አሜን። ያንን እግዚአብሔር ተስፋ ቃል ሲገባው እግዚአብሔር ልጅ ሰጣለሁ ስል እግዚአብሔር ኪዳን ሲገባለት አብርሃም ደግሞ አዎ ትችላለህ፣ አዎ ማድረግ ትችላለህ፣ አንተ ኤልሻዳይ ነህ ብሎ አሜን ብሎ ምላሽ ሰጠ። ያ ነው እምነት የሆነለት። ያ እምነት ነው ወደ ጽድቅ የለውም ነበር፣ ጽድቅ ሆኖ ተቆጠረለት። እግዚአብሔር የተባረከ ይሁን። ለእግዚአብሔር ክብር የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ የተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ። ሮሜ 4:20-23 ያለውን ስንመለከት የአብርሃም እምነት መሠረቱ የሙታን ትንሣኤ ነው። ሶስተኛ የአብርሃም እምነት የእምነቱ መሠረት የሙታን ትንሣኤ ነው። አሁን የመጨረሻ ነው የምናገረው በሚገባ አሁን እስካሁን የነገርኳችሁ እስካሁን ለማብራራት ኤክስፕሌን ለማድረግ የሞከርኩት ነገር ጠቅላላ ሐሳቡ እዚህ ውስጥ ነው ያለው። ሮሜ 4:20-23 ያለውን ስንመለከት እናገኛለን።
እነዚህ ቁጥሮች ለሙታን ሕይወት በሚሰጥ የሚለው ቁጥር 17 ቅጥያዎች ናቸው። ጳውሎስ ያረጀው የአብርሃም ሰውነት እንደ ወጣት መታደሱ መቀስቀሱ የሙታን ትንሣኤ ተምሳሌት እንደሆነ በማየት ከክርስቶስ ትንሣኤ ጋር አያይዟል። ሮሜ 4:24-25 ይቆጠርን ዘንድ በምን ማመን እንደሚገባን ይጽፋል። ስለ በደላችን ታልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርን ዘንድ አለው ይላል። አብርሃም ጽድቅን ያገኘበትን እምነት ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ የሰጠውን ተስፋ ደግሞ ሊፈጽም በሚችል አምኗልና። እንግዲህ በጣም የሚገርመው ነገር ስለ ሙታን ትንሣኤ ጳውሎስ ሲናገር አብርሃም ልጅ ሲወልድ በ100 ዕድሜው ላይ፣ ሳራ ደግሞ በ90 ዕድሜዋ ላይ ነው። እንግዲህ አንዲት ሴት መውለድ የምትችለው ሳይንሱ በሚነግረን ስታተስ ስንሄድ አንዲት ሴት መውለድ የምትችለው ከ45 እስከ 50። ይሄ የተፈጥሮ ሕግ ነው። ከዛ በላይ አንዲት ሴት መውለድ አትችልም። የሚገርመው ነገር አብርሃም ኦሬዲ አርጅቷል። የአብርሃም ሰውነት ኦሬዲ ሞቷል። የሳራ ማይፀን ኦሬዲ ሞቷል። በዚህ ሁኔታ ከሰው አእምሮ ውጭ ከሳይንስ ውጭ እግዚአብሔር ሙት ከሆነው ከሳራ ማይፀን እግዚአብሔር አምላክ በ90 ዓመቷ ልጅ ሰጣት። ይሄ ተአምር ነው። ስለዚህ ጳውሎስም እየነገረን ያለው አብርሃምም እግዚአብሔር አምላክ ለሙታን ትንሣኤን እንደሚሰጥ እግዚአብሔር ከስንትና ከስንት ዓመት በኋላ ሊፈጽም ስላለ ክርስቶስን ልኮ እግዚአብሔር በመስቀል ሥራ ሰርቶ ሞቶ እንደገና በሦስተኛ ቀን እንደሚነሳ ያንን እግዚአብሔር አምላክ በአብርሃም ሕይወት እንዳደረገ አብርሃም ያንኑ እንዳመነ መጽሐፍ ቅዱስ ይናገራል። ክብር ለኢየሱስ ይሁን። ስለዚህ የአብርሃም የእምነቱ መሰረት የሙታን ትንሣኤ ለሚሞት ሕይወትን በሚሰጥ እግዚአብሔር እንዳመነ መጽሐፍ ቅዱስ ይናገራል። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን እና ይሄ ነው ጽድቅ ተብሎ የተቆጠረለት። አብርሃም ሰርቶ አይደለም። አብርሃም የሚገርመው ነገር እንደገና ያለውን ሐሳብ ስንመለከት ሕግን ፈጽሞ ሳይሆን አብርሃም የጸደቀው በስራ ሳይሆን ስራን የሰራው ከ13 ዓመት በኋላ ወይንም ደግሞ በአጠቃላይ ከ27 ዓመት በኋላ ነው ስራን የሰራው። ዘፍጥረት 22 ቁጥር 1-19 ስንመለከት ስራን የሰራው አብርሃም ከ27 ዓመት በኋላ ነው ስራን የሰራው። ስለዚህ ቅደም ተከተሉን በሚገባ እንድትረዱ ፈልጋለሁኝ። አብርሃም መጀመሪያ ጸደቀ፣ ቀጥሎ የግዝረትን ስርዓት ፈጸመ። ያም ደግሞ የጽድቅ ማኅተም ምልክት ነው። እሱ በሶስተኛ ደረጃ ስራን ሰራ እንጂ አብርሃም አስቀድሞ ከማመኑ በፊት አይደለም ስራን የሰራው። ጽድቅ የሚገኘው በስራ ሳይሆን በግዝረት ሳይሆን በሃይማኖታዊ ስርዓት ሳይሆን ጽድቅ የሚገኘው በአንድና በአንድ በኩል ነው፣ በእምነት በኩል ነው ጽድቅ የሚገኘው። ስለዚህ አብርሃም እየሰራው በነገራችን ላይ ያዕቆብ መልእክትም ላይ እምነት ያለ ስራ ሞት ነው ብሎ አንድ የሚያነሳው ሐሳብ አለ። እዛው ክፍል ላይ እኮ በጣም ያዕቆብ የምናገረው ምንድነው ግልጽ አድርጎ አስቀምጠዋል። የያዕቆብ መልእክትና የጳውሎስ መልእክት የሚጋጭ አይደለም። አንድ ሰው ጽድቅን ካገኘ በኋላ ከእግዚአብሔር የተካፈለው ሕይወት የጽድቅ ሕይወት ያለው ሰው መልካም ሥራ እንዲሰራ ያስገድደዋል። ሰው ምንን ይመስላል? የተካፈለውን ሕይወት ይመስላል። ሰው የተካፈለውን ሕይወት ይመስላል እንጂ ከመሬት ተነስቶ ጽድቅን አገኛለሁ ብሎ የሆነ ሥራ አይሰራም። ጽድቅ ተቆጥሮልን ነው። በመጀመሪያ አዳም ኃጢአት ተቆጥሮብናል። አሁን ግን በሁለተኛ አዳም በአዲሱ አዳም በኩል ጽድቅ ተቆጥሮልናል። እሱ ሲሰራ እኛ አላገዝነው። የሱን ስቃይ አልተካፈልንም። የሱን ግርፋት አልተካፈልንም።
የሱን የመስቀል ሞት አልተካፈልንም። የሱን መገፋት አልተካፈልንም። የሱን መተፋት አልተካፈልንም። ታዲያስ እኛ የለንም። እሱ ሰርቶ ጨርሶ ቆጠረልን። የሱ ጽድቅ ተቆጠረልን። እኛ ሰርተን ያገኘነው አይደለም። ስጦታ ነው ጽድቅ። ከታላቁ ከእግዚአብሔር የተሰጠን ስጦታ ነው፣ ጊፍት ነው። ሰርተን የምናገኘው አይደለም። ሰርተን የምናመጣው አይደለም። በግርዘት የምናመጣው አይደለም። በሕግ ሥራ የምናመጣው አይደለም። ሳምንት በጣም በሰፊ አውርቻለሁ። ታዲያ እንዴት ነው ከተባለ የጸደቀ ሰው መልካም ሥራ እንዲሰራ የተካፈለው ማንነት የተካፈለው አይዴንቲቲ ምን ያደርገዋል? ያስገድደዋል። የታረዘውን ማልበስ፣ የተራባውን ማብላት፣ የተጠማውን ማጠጣት፣ መልካም ሥራዎችን መስራት እኛ ለመጽደቅ ብለን የምናደርገው ሳይሆን ለምንድን ነው የምናደርገው? በቃ ስለጸደቅን የተካፈልነ ሕይወት፣ ያ ሕይወት ራሱ መልካም ሥራዎችን እንድንሰራ ያደርገናል። ስለዚህ እግዚአብሔር የተባረከ ይሁን። አብርሃም የጸደቀው በሥራ ሳይሆን በግዝረት ሳይሆን አብርሃም የጸደቀው በእምነት ነው። ዛሬም መልእክት አንድ ነው። በዓለም ዙሪያ ያላችሁ የጌታ ቤተሰቦች፣ በተለያየ ሃይማኖት ውስጥ ያላችሁ ሰዎች ጽድቅ የሚገኘው በእምነት ብቻ ነው እና ጽድቅ ተቆጥሮልናል። እግዚአብሔር የተባረከ ይሁን። መልእክቴን ጨርሻለሁ። ሳምንት ደግሞ በሌላ ርዕስ እንቀጥላለን። ተባረኩ።